እናቴ ወደ አኺራ ሄዳለች። ያለንበት ገጠር ከመሆኑ አንፃር ስለ ዲኗ አታውቅም ነበረ። ሶላት አትሰግድም። ከአላህ ውጪ ታርዳለች። ሰኔ ህዳር እየተባለ ይታረዳል። ለሷ ቁርአን በቀራ ሰደቃ ባወጣ ይደርሳታል? ያብራሩልኝ የሚል ጥያቄ። ሁሉም ገጠር አንድ አይደለም። ገጠር ሆኖ በየአቅራቢያው መስጂዶች፣ መድረሳዎች፣ የመሻይኾች የዕልም ተቋም ያሉበት አካባቢ ስለሚኖር እንደዚህ አይነቱ እድል ያለው ባለመፈለግ በግዴለሽነት ያልተማረ አለማወቁ አላህ ዘንድ አይጠቅመውም፣ ዑድር አይሆነውም። ነገር ግን ሙሉ በሙሉ ገጠር ሆኖ ዑለሞች የሌሉበት ትምህርት ያልደረሰበት በምንም መልኩ እውቀት ያላገኙ ላኢላሃ ኢለላህ ግን የሚለውን ሰምተው ላኢላሃ ኢለላህ ሙሐመዱ ረሱሉላህ የሚለውን ተቀበለው እስላም ይህ ብቻ መስሏቸው የማወቅ እድል ሳይኖራቸው ሌላውን ሳያውቁ ቀርተው የሞቱ የአላህ ረሕመት ይከጀልላቸዋል። ከአላህ ውጪ ላለ አካል ማረድ በራሱ ሽርክ ነው፣ ኩፍር ነው። ሽርክ ነው ኩፍር ነው የሚባለው ግን ሽርክ ኩፍር መሆኑን አውቆ ያደረገ ሰው ዘንድ ሲሆን ነው። በግለሰብ ደረጃ ብይኑ ይለያያል። እነዚህ ነገር ከአላህ ውጪ ላለ አካል ማረድ ሽርክ ኩፍር ከመሆኑ ጋር ይሄ ክልክል መሆኑን ሽርክ ኩፍር መሆኑን አለማወቋን ምን ያክል እርግጠኛ ነን? ባለንበት ጊዜ አብዛኛው የምድራችን የዓለማችን ክፍል እስላም ደርሷል። ሰዎች ይሰማሉ። መንደራቸው ውስጥ የኖሩ ባይሰሙ እንኳ በተለያዩ ጉዳዮች ከተማ ሲሄዱ ለሕክምና ለቤተሰብ ጥየቃ ሲሄዱ መስማታቸው አይቀርም። ሰፊ ነው የመስማት እድላቸው። ሆኖም ጉዳዩን በሚገባ የሚያውቅ ሰው ሰዎች ላኢላሃ ኢለላህ ሙሐመዱ ረሱሉላህ ከሚለው ውጪ ምንም አያውቁም ነበር፣ ምንም አልደረሳቸውም ከተባለ አላህ መሐሪ ነው። ባለማወቅ በተደረገ ነገር የሰው ልጆችን አይቀጣም። ከማወቃቸው ጋር ይሄን አድርገው ከሆነ ግን በመሆኑም እስትግፋር ማድረጉ፣ ሰደቃ መስጠቱ፣ ሌሎችን ኸይር ስራ መስራቱ ለነሱ ይጠቅማቸዋል ተብሎ ተስፋ ይደረጋል። ከማወቃቸው ጋር የማወቅም እድል ያላቸው አይ ብለው የያዙትን አለቅም ብለው ከሆነ የተኛውም ነገር ቢደረግ ሊጠቅም አይችልም። ፈማ ተንፈዑሁም ሸፋዓቱ ሻፊዒን ተብሏል። የአማላጆች ምልጃ አላህ ዘንድ አይጠቅማቸውም በኩፍር በሽርክ ለሞቱ ሰዎች ተብሏል። እዚህ ዱንያ ላይ ያለ ሰው ሰደቃ ማድረጉ፣ ዱዓ ማድረጉ ለሟች የሸፋዓ አይነት ነው። ዋናው እስላማቸው ካልተስተካከለ፣ ዲናቸውን አላህ ካልተቀበለ እዚህ የሚደረጉ መልካም ስራዎችም ይሁን አኺራ ላይ የሚደረግ ሸፋዓ ሊጠቅም አይችልም ተብሏል። ሰዎች ቤተሰቦች፣ ዘመዶች ከሞቱ በኋላ እንደዚህ ከመጨነቅ በህይወት ያሉ ተውሂድን ሱናን ለነሱ ለማድረስ መጣሩን የሚገባው ይቀበሉም አይቀበሉም ልጆች ወላጆቻቸውን ለስለስ ብለው ይሄ አይቻልም በቁርአን ተከልክሏል፣ ነብዩና አለይሂ ሰላቱ ሰላም ሱሐቦች ይሄን አያደርጉም ነበረ ያሉ ማስተማር፣ ከኛ የተሻለ ሊያስረዳቸው ከሚችል በእድሜ ከነሱ ጋር ተቀራራቢ ከሆነ ሰው ጋር ተውሂድን አላህ ከወፈቀው ሰው ጋር ማገናኘትና በእንደዚህ አይነት ሰዎች ማስመከር። ሌላኛው ጥያቄ የጧትና